ሰላም ሰላም ተመልካቾቻችን እንደምን ከርማችኋል? ዛሬ የምንገኘው አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል እዚህ ሲኤምሲ ሚካኤል ጀርባ ጋር ያለው ሳይታችን ላይ ነው። እንግዲህ ይህ ሳይታችን እንደሚታወቀው የመኖሪያ አፓርትመንቶችን እና የንግድ ሱቆችን አንድ ላይ የያዘ ሳይት ነው። ዛሬ ግን የምናወራው ስለ ንግድ ሱቆች ይሆናል። አብራችሁን ቆዩ። የንግድ ሱቆቻችን እዚህ ሲኤምሲ ሚካኤል ጀርባ ጋር ያሉት ኦልሞስት ወደ 3000 ሱቆች ናቸው የሚገነቡት። እንግዲህ እዚህ ሳይት ላይ ከትንንሽ ካሬ ጀምሮ እስከ ትልቅ ካሬ ድረስ ማግኘት ትችላላችሁ። ይሄ ማለት ከ24 ካሬ ጀምሮ እስከ 400 ካሬ ድረስ የንግድ ሱቆችን ማግኘት ትችላላችሁ። ምናልባትም ለትንንሽ አገልግሎት ለምትፈልጉ ሰዎችም እንዲሁ ደግሞ ለትልልቅ አገልግሎት ለባንክ፣ ለኢንሹራንሶች፣ ለሱፐርማርኬቶች፣ ለተለያዩ አገልግሎቶች የሚውሉ ሱቆች ናቸው። እነዚህ ሱቆች እንግዲህ ቅድመ ክፍያ 25% ብቻ በመክፈል የንግድ ሱቅ ባለቤት መሆን ይቻላል ማለት ነው። ነገር ግን ደግሞ ከፍ አድርጎ ለሚከፍለን ሰው ዲስካውንቶችን በማድረግ ላይ እንገኛለን። እነዚህም ዲስካውንቶች እንግዲህ ቅድመ ክፍያ 35% ለሚከፍል ሰው እኛ ደግሞ 7% ዲስካውንት እናደርጋለን። ከዛም በተጨማሪ 55% ለሚከፍል ሰው 11% ቅናሽ እናደርጋለን። እንደዚህ ያለ 100% ለሚከፍል ሰው ደግሞ 20% ዲስካውንት በማድረግ ላይ እንገኛለን። እንግዲህ የንግድ ሱቆቻችን እንደምትመለከቷቸው ፕሮግረሳቸው በደንብ ከፍ ያለ ነው። ይሄም ማለት 95% ደርሰዋል። የጂፕሰም ስራዎችን እና የበር ስራዎችን ሰርተናል። የተወሰኑ ስራዎች ናቸው የሚቀሩት። እንደምታዩት እንግዲህ ሰፈሩ በጣም ክራውድድ ነው። ለሱቅ አመቺ የሆነ ሳይት ነው። ከዛም በተጨማሪ እንግዲህ ይሄ ሳይት 135,000 ካሬ ላይ ያረፈ ቦታ ሆኖ የመኖሪያ አፓርትመንቶች ኦልሞስት ወደ 70 አካባቢ ብሎኮች ይገኛሉ። ይሄ ማለት እንግዲህ እዚህ ያለውን ነዋሪ ብቻ በመያዝ ራሱ ትልቅ ግብይት ማግኘት ይቻላል። እንግዲህ ተመልካቾቻችን እዚህ ሳይት ላይ ከ50,000 በላይ ዕለታዊ ጎብኚዎች ይኖራሉ። እዚህ ሳይት ላይ እንግዲህ የንግድ ሱቆችን መግዛት በጣም አዋጭ ነው። በተጨማሪ እንግዲህ የንግድ ሱቆችን ሌላ ሳይት ላይ ይኖረናል። እዚህ አያት አካባቢ ወይም ደግሞ ባቡር ጣቢያ አካባቢ የንግድ ሱቆችም አሉን። ከዛም በተጨማሪ ዞን 8 በተለምዶ የሚባለው ሳይት ላይ እዛ ጋርም የንግድ ሱቆች ይኖሩናል። እዛም ለመግዛት ደግሞ የምትፈልጉ ደንበኞቻችን ቅድመ ክፍያ 30% ብቻ በመክፈል በ6 ወር የምትረከቡትን ሱቆች በመስራት ላይ እንገኛለን። ለተጨማሪ ኢንፎርሜሽን እዚህ ሀገርም ከዚህ ሀገር ውጭም ያላችሁ ደንበኞቻችን ዋትስአፕ ላይ፣ ቴሌግራም ላይ ልታወሩኝ ትችላላችሁ። ከዛም በተጨማሪ ደግሞ ሳይት ለመጎብኘት ለምትፈልጉ ደንበኞቻችን በ0991 820805 ላይ በመደወል ቀጠሮ ማስያዝ ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ ሌላ ሳይት ላይ እስከምንገናኝ ድረስ ቸር ያቆየን። ሰላም።